በዚህ ጤና መድን ላይ አባል ሆኖ ለመቀጠል የህዝቡም ሆነ የኔ ምን አይነት ችግር አለ የሚለው ምናልባት የግንዛቤ እጥረት ሙሉ በሙሉ ጠቅላላ የቀበሌው ህዝብ አባል ሆኖ ለመቀጠል የግንዛቤ እጥረት ያጥረዋል በይ ነው። አባል ከሆነ በኋላ ምን አይነት ችግር አለ የሚለው አባል ከሆነ በኋላ ችግር አለ፣ በህክምና ላይ ችግር አለ፣ መጉላላቶች አሉ፣ የመድኃኒት እጥረት አለ። እሱን በመጉላላቱና በመድኃኒት እጥረት ሌላ ቦታ ላይ መድኃኒት ግዙ፣ በህክምና በሄደበት ቦታ ላይ ቀርቶ ሌላ ቦታ ሄዱ መድኃኒት ግዙ በሚለው በዚህ ላይ ችግር እየገጠመው ነው ያለው ህዝቡ ማለት ነው። አባል መሆን ለምን ይጠቅማል የሚለው አባል መሆን የጤና መድን አባል መሆን በጣም ጠቀሜታ አለው። አቅሙ የማይፈቅደውን ገንዘብ ከ50 ሺህ ብር ከ60 ሺህ ብር ወይም ከ100 ሺህ ብር ከ10 ሺህ ብር በላይ የሚያስወጣ ህመም ከሆነበት አባሉ ተሰባስቦ የሚያወጣው ገንዘብ ያንን ሰውዬ ታክሞ ለመዳን ይጠቅመዋል ማለት ነው። ለ2018 ዓመት አባል ክፍያ ለማስከፈል እኛም ያው የበኩላችንን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የቀበሌው ያው ያለው አስተባባሪ እያስተባበርነ ይህንን ውጤት ለማምጣት 2017 ዓመተ ምህረት ወደ ኋላ የቀረውን ወደ 2018 ዓመተ ምህረት ወደፊት ለማስቀጠል ያው ቅስቀሳና ግንዛቤ ያስፈልገዋል ማለት ነው። ጠቀሜታው ለህዝቡ ለራሱ ስለሆነ እኔ እንግዲህ የጤና መድን ተጠቃሚ ነኝ፣ አስተባባሪም ነኝ። ይህን ስራ ለመስራት ዞሮ ዝግጁ ነኝ። አሁንም ቢሆን ቀጣይም ባለው ነገር በማገኘው አጋጣሚ አስተባብራለሁ ማለት ነው። አንዳንድ ችግሮች አሉ ከህክምና አኳያ። አንደኛ በሰዓቱ ታካሚው ሲሄድ እንዴት ባለ የመጉላላትም ችግር አለ። መድኃኒቱ ዋናው ትልቁ ነገር መድኃኒቱ አቅርቦቱ የለም ነው። ሰው የፈለገውን ይሄን ግዛ ሲባል በየአስር ቦታው ነው የሚሄደው። ግልጽ ስለሆነ እንዲህ ያለ ቦታ ላይ እንዲህ ያለ ሄድ ያው ከግል አብዛኛውን ከግል ላይ ለምንድን ነው የሚል ቅሬታም አለና ይሄ ይማረራል። ዞሮ አቅርቦቱ በዚያው በህክምና ቦታው ሆኖልን ትክክለኛ ብናገኝ አይሻልም ወይ? ይሄን አሁን ላይማ በግል ተከማለ የሚል ሀሳብም አለን ማለት ነው። ይሄን ለወደፊት ቢስተካከልን የሚል ነገር አለ። በግል መታከም እንዲታው በዚህ በጤና መድን አድርጎ በወቅቱ የሚጠየቀውን ክፍያ በሰዓቱ ቢከፍል ጥሩ ነው። ምክንያቱም አሁን በተገላቢጦሽ እያነበበ ነው እንጂ አንዳንድ ጥቅም ምን ያይቻለሁኝ። አሁን ለምሳሌ በግል ከምናደርገውና በጤና መድን ተደራጅተን ከምንጠቀመው ጥቅም የጤና መድን ነው የሚበልጠው። ለምሳሌ የመጀመሪያው ክፍያም የካርድም ስለማይከፍል ህጉሉ ይሄ ግን የመጀመሪያው አሁን ይሄ ተባለ ገንዘብ ከፍሎ መታከም ጥሩ ነው። ስለዚህ በወቅቱ በሰዓቱ ከፍሎ መታከም ይቻላል የሚል ነገር አለ። በጊዜ እንዳቅሙ ከፍሎ እንዳቅሙ የሚታከምበትን እድል የሚፈጥር ነውና ስለዚህ ሁሉም ማህበረሰብ በተለይ አርሶ አደሩ ማህበረሰብ ማዕከል ያደረገ ሆኖም ደግሞ የጤና መድን አባል በሚሆንበት ጊዜ እንዳቅሙ ከፍሎ እንዳቅሙ የሚታከምበትን እድል የሚፈጥር ነውና ስለዚህ ሁሉም ማህበረሰብ በተለይ አርሶ አደሩ ማህበረሰብ ማዕከል ያደረገ የጤና መድን ክፍያ ይኖራል። ምናልባት ይሄ የጤና መድን ክፍያ ኮሚኒቲ ሄልዝ ኢንሹራንስ ወይም ደግሞ የማህበረሰብ አቀፍ ጤና መድን የምንለው አርሶ አደሩ በራሱ ከፍሎ የሚታከምበት፣ ሌላው ግን የመንግስት ሰራተኛውና ሌሎችም በክፍያ እንትን የማይገናኙና የመንግስት ሰራተኛው ራሱን የቻለ ሶሻል ሄልዝ ኢንሹራንስ ተብሎ የሚከፈልበትን እድል የሚፈጥር ነው ማለት ነው። በተለይ በዚህ በመድኃኒት አቅርቦት ችግሮች የሚነሱ ችግሮች አሉ። ምናልባት እንደ ተቋም የውስጥ ገቢውን በደንብ በማሳደግ የማህበረሰቡን የሚያነሳቸውን ጥያቄዎች በመለየት መድኃኒት በአግባቡ ገዝተው እንዲቀርቡ የተለያዩ አማራጮችን በመጠቀም እየተደረጉ ነው። እውነት የመድኃኒት አክሰስ በተለይ ከዚህ ከመድኃኒት አቅራቢ ኤጀንሲ ከምንለው ደሴ ቅርንጫፍ ጋር የተዋዋልናቸው ውለታዎች አሉ። በእነኛ መሰረት ምናልባት የሚጠፉ መድኃኒቶችንም ጭምር በማቅረብ አገልግሎቱን እየሰጠን የሚገኝበትን እድል የፈጠረ ስለሆነ ምናልባት የሚነሱ ጥያቄዎች አሉ። እነሱን መንግስት ለመቅረፍ በእኛም ደረጃ በጤና ጣቢያ በተቋም ደረጃ ከዚህም በፊት ያልነበሩ በተለይ የዚህ የማህበረሰብ አቀፍ መድኃኒቶችን ምንድነው አማራጮችን ለምሳሌ ወልዳያን ብንወስድ ቀይ መስቀልን በማቅረብ ወደ ሀራ ከተማ ብንሄድ ደግሞ የኮሚኒቲ ፋርማሲን ጭምር ለምሳሌ ከጤና ተቋሙ ስቶክ አውት ወይም ደግሞ የሉ የሚባሉት መድኃኒቶችን እዛ ኮሚኒቲ ፋርማሲ ወይም ደግሞ የማህበረሰብ አቀፍ
ከከፈት ነው የሉ የሚባሉ መድኃኒቶችን እዛ እንዲያገኙ የማድረግ እድሎችን እየፈጠሩ ነው። ስለዚህ ከአሁን በፊት የነበሩ እንትኖችን አክሰሶችንም እየፈጠርን ነው። ሲነሱ የነበሩትን የማህበረሰብ ችግሮችን እየፈጠርን ነውና መድኃኒቶች በዛ ልክ እየፈጠሩ ነውና ምናልባት ከዚህም በፊት ሲከፈሉ የነበሩት ወጪዎች ለምሳሌ በጤና ተቋሙ ላይ የሌሉ መድኃኒቶች ሰዎች ከግል ገዝተው በማያገኙበት ጊዜ ግል ይገዛሉ። እነኛን ሰነዶች አምጥተው ምንድነው የጤና መድን ስኪሙ ላይ እንዲመለስ ይደረግ ነበር። አሁን ያን አሰራር ተቀይሮ ምንድነው የተደረገው? አማራጮች አባል ሊሆን የሚችሉት የትኛውም አርሶ አደር የጤና መድን አባል ሆኖ የሚጠበቅበትን ትንሽ ክፍያ እንዳቅሙ እንግዲህ እንዳቅሜ ከፍላለሁ እንዳቅሜ ይታከማለሁ ነው የሚባለው አይደለ? ስለዚህ እሷን ክፍያ ከፍሎ የትኛውም አርሶ አደር ማህበረሰብ የጤና መድን አባል የሚሆንበትን እድል ያመቻች ነው ማለት ነው በመንግስት ደረጃ። በከፍተኛ ወጪ የሚጠይቁ ወጪዎችን ሚኒማይዝ ወይም ደግሞ የፋይናንሻል በአቅሙ መታከም ባይችል ከፍተኛ የጤና እንከን ሲገጥመው ስለዚህ እንዳቅሙ ከፍሎ እንዳቅሙ የሚታከምበትን ዘዴ የሚጠቀምበት ምናልባት አንድ የጤና መድን አባል ወደ 1710 ብር ቢከፍል እንግዲህ ይሄን ወጪ የሚያደርገው ለአመት ነው የሚያደርገውና ይሄን ወጪ ሸፍኖ እንግዲህ መላ ቤተሰቡን በዚህ በትንሽ ወጪ አገልግሎት የሚያገኝበትን እድል ይፈጥራል። እንግዲህ ምናልባት አሁን ላይ ያለው እንደምታውቁት የመድኃኒት ዋጋ መጋነን ቢኖርም ስለዚህ ይሄን ወጪ ከሸፈነ በአመት አንድ ጊዜ ከከፈለ ማህበረሰቡ የትም ሄዶ ምናልባት በየትኛውም የጤና ሰንሰለት ከዝቅተኛ ሕክምና እስከ ከፍተኛ እስከ ጥቁር አንበሳ ድረስ የሚሄድበትን እድል ይፈጥራል። ስለዚህ በዚህ ልክ የጤና መድን አባላት መሆን ትልቅ ፋይዳ አለው ማለት ነው። መሰረት አድርጎ ምንም መታከም ገንዘባቱ መታከም ማይችል አርሶ አደር ካለ ያ ግለሰብ መታከም እንዳለበት የሚያስረዳ ነው። አሁን በትንሽ ገንዘብ በሽታ ኑሮበት በትንሽ ገንዘብ ማይታከም ሰው ማህበረሰብ አቀፍ ጤና መድን አባል ከሆነ እስከ ከፍተኛ ወጪ ድረስ ይታከማል ማለት ነው። ያው ማህበረሰብ አቀፍ ጤና መድን ለማህበረሰቡ በጣም አስፈላጊ ነው። ማህበረሰብ አቀፍ ጤና መድን የሚባሉት እነዚህ ከጡረታ ጋር ተያይዞ ከመንግስት ሰራተኛ ጋር ተያይዞ እና እስከ 10 ሰራተኛ ቀጥሮ የሚያሰራ ድርጅት ውጭ ያለውን ሌሎችን ያካትታል ማለት ነው። በዚህ መንገድ ያው ህዝቡ ተጠቃሚ እየሆነ ነው። ምናልባት ከዚህ ከመድኃኒት እጥረት ጋር ተያይዞ የሚነሱ ጥያቄዎች አሉ። አሁን እንደ አቀፍ መድኃኒት በየወረዳው ማቋቋም ነው። እንደኛ ወረዳ ሀራ ላይ አቋቁመን እየተተገበረ ነው። በወረዳ ደረጃ የቀይ መስቀል ውል ይዘን ያው ከሆስፒታል መድኃኒት ሲጠፋ ወደ ውጭ ሲሄዱ ቀይ መስቀል ውል ይዘን እያሳከምን ያለ ነው። ምናልባት እንደዚህ ብሎም ማህበረሰቡ ያው ከቀይ መስቀል የሌሉ መድኃኒቶችን ለመግዛት ወደ ውጭ እየሄደ ነው። እነዚህም በቀጣይ ማሟላት ነው። ከመንግስት ጋር እየተነጋገሩ ከመድኃኒት አቅራቢ ኢብሳ ጋር እየተነጋገሩ በቀጣይ እናሟላለን ብዬ አስባለሁ። ያው የመድኃኒት ችግሩ አገራዊ ነው። ዘንድሮ 195,000 ተጠቃሚ እናደርጋለን ብለን ነው ያሰብነው ያቀርነው። እሺ አመሰግናለሁ። ስጦት በሪሁን እባላለሁ። የጉባ ላፍቶ ወረዳ ማህበረሰብ አቀፍ ጤና መድን ቡድን መሪ ነኝ። እንግዲህ ማህበረሰብ አቀፍ ጤና መድን ማለት ያው የመረዳዳት ባህልን መሰረት አድርጎ ምንም መታከም ገንዘባቱ መታከም ማይችል አርሶ አደር ካለ ያ ግለሰብ መታከም እንዳለበት የሚያስረዳ ነው። አሁን በትንሽ ገንዘብ በሽታ ኑሮበት በትንሽ ገንዘብ ማይታከም ሰው ማህበረሰብ አቀፍ ጤና መድን አባል ከሆነ እስከ ከፍተኛ ወጪ ድረስ ይታከማል ማለት ነው። ያው ማህበረሰብ አቀፍ ጤና መድን ለማህበረሰቡ በጣም አስፈላጊ ነው። ማህበረሰብ አቀፍ ጤና መድን የሚባሉት እነዚህ ከጡረታ ጋር ተያይዞ ከመንግስት ሰራተኛ ጋር ተያይዞ እና እስከ 10 ሰራተኛ ቀጥሮ የሚያሰራ ድርጅት ውጭ ያለውን ሌሎችን ያካትታል ማለት ነው። ስለዚህ ማህበረሰባችን እየተሸወደ ስለሆነ ያለውና ይሄን አገልግሎት ተደራሽ ለማድረግ እንደ መንግስትን በተፈለገው ልክ ማግኘት መቻል አለበት። ጤናማ የሆነ አምራች ዜጋ መፍጠር አለብን። ይሄን ለማድረግ ደግሞ የጤና መድን አገልግሎትን ተደራሽ ማድረግ ወሳኝ ነው ማለት ነው። ይሄ ተልእኮ ሀገራዊ ተልእኮ ነው። ሀገራዊ ፖሊሲም ጭምር ነው።
እንዳለመታደል ነው እንጂ ባደጉት ሀገሮች የጤና መድን አገልግሎት የሚሰጥበት ኢኮኖሚያቸውም የተሻለ ስለሆነ በመንግስት ኃላፊነት ነው። ነገር ግን አንዳንድ ጊዜ የፖለቲካ ማረመጃ አድርጎ የሚያስበውም ሰው አለ። ስለዚህ ሳይገባው ማህበረሰባችንን እያጣ ነው ስለሆነ የጤና መድን አገልግሎት በአግባቡ ባለማግኘቱ ጤናማ የሆነ አምራች ዜጋ ከመፍጠር አንጻር መሰረታዊ ችግር እየገጠመን ነው ያለው። ጤናማ የሆነ ማህበረሰብ ግን በፈለገው ልክ አዘው የፈለገውን ሰርቶ አምርቶ አካባቢን ከመቀየር ራሱን ከመቀየር ሀገርን ከመቀየር አኳያ ትልቅ አስተዋጽኦ አለው። ስለዚህ ለዚህ ደግሞ ሁላችንም ርብርብ ማድረግ አለብን። አሁን ያለንበት ዘመን ደግሞ የመፍጠን ዘመን ነው። እያንዳንዱ ሰው ሊፈጥን ይገባል፣ ሊፈጥር ይገባል። ሁለተኛ በድህነት አዙሪት ውስጥ ያለን ሀገር ስለሆነች አሁን እየተወዳደርን ያለነው ከለሙት ሀገሮች ጋር ስለሆነ ከፍጥረትና ከመፍጠር በዘለለ ደግሞ አሁን በተቀመጠው አግባብ በዚህ ላይ ሙሉ አቅሙን ተጠቅሞ ስራ ሰርቶ በኢኮኖሚ ከዳበሩት መካከለኛ ገቢ ካላቸው ሀገራት ተርታ በፍጥነት መግባት አለብን ይላል። ስለዚህ ወደ እነዛ ለመግባት ከተፈለገ ጤናማና አምራች ዜጋ ያስፈልገናል ማለት ነው። የሰው ልጅ ሲፈጠር ሁሉም በሽተኛ ሆኖ አልተፈጠረም። በተለያየ ኬዝ የሆነ ነገር ይፈጥራል። ከዛ በኋላ ግን ማህበረሰቡ የጤና አገልግሎት በአየር ንብረትም ሊሆን ይችላል፣ በራስ ግንዛቤ ችግርም ሊሆን ይችላል። በተለያዩ አጋጣሚዎች ግን የጤና እክል ይገጥማል። ያንን ደግሞ ሊቋቋምበት የሚችልና ቶሎ ምላሽ ሊያገኝበት የሚችል ሁኔታ መፍጠር መቻል አለብን ማለት ነው። ከዚህ አኳያ ከጤና መድን አገልግሎት ጋር ተያይዞ ትልቅ ስራ መሰራት መቻል አለበት ማለት ነው። ሌላው ትብብር ነው። ጤና መድን ምንድነው? መሰረታዊ ችግር የደረሰባቸው እንደ ሀይ ማህበረሰብ ክፍሎችን ሌሎች ባወጡትም ገንዘብ ቢሆን ተባብሮ 100,000 ብር የሚያስፈልገው ከሆነ አንድ ድሃ ለመታከም ሌሎች የዛን ሰውዬ ህይወት፣ የዛችን ሴትዮ ህይወት፣ የዛን ልጅ ህይወት ሌሎች ባወጡትም ጭምር እንታደጋለን ማለት ነው። በነገራችን ላይ እስከ 80,000 ብር እንደተከፈለ አውቃለሁ። አንድ ሰው 1,000 ምናምን ብር ከፍሎ 80,000 ብር ተከፍሎለት የታከመ ሰው እናውቃለን። የስንት ሰው እንደሚይዝ ይሁት እንግዲህ። ስለዚህ ይሄን እንደ ጉባላፍቶ ግን ወደ ኋላ ቀርተናል ማለት ነው። ለራሳችን ጤና አገልግሎት ማህበረሰባችንን በደንብ አድርገን አላስረዳነውም ማለት ነው። ስለዚህ እነዚህ መሰረታዊ ችግሮች ስለገጠሙን ነው አባቶቻችን ዛሬ እናንተ ግዴታ በእነ መላከ ኃይል አማካኝነት ጥሪ እንዲካሄድ ያደረግነው ማለት ነው።